የዛሬ ቀኔን በጀብደኝነት ነው የጀመርኩት። اسمع ቀድሞ በቃ ይሄ ሊደረግበት የነበረው የሰማይታት መዋያ ጋሻውና ፈረሱ ነው። ይሄ ድንቅ ነው። እኔ በታሪክ አይቻላልም። ብዙ ነገር እንዳለ እንድናይ ያደርገናል። መስፋት አለብን። ህዝቡን ተመልከቺ። ይሄን ፀሐይ አልፈራም ውበቱን ስለሚፈልገው። በኪነ ጥበብ መግለጽ አለብን ይሄንን ትሩፋታችን። መንገደኛ ጋዜጠኛ ካሪ አበበ ጋር ዘወትር ቅዳሜ ምሽት 2 ሰዓት በዋልታ ቴሌቪዥን